ረፈደ የሚባል ነገር የለም። አንድ ትልቅ አደጋ ብቻ አለ። እሱም ህይወት እየገሰገሰች አንተ ባለህበት ቆሞ መቅረት። ወደ ኋላ ታያለህ፣ ያለፈውን ትደጋግማለህ፣ ያልሆነው ነገር ሙጥኝ ትላለህ። በመጨረሻም አሁን በሌላ ስፍራ ውስጥ ራስን ታስራለህ። ወገኖቼ ያለፈው አልፏል። እናንተ ግን አሁን እዚህ በህይወት አላችሁ። ታዲያ ለምንድን ነው ህይወታችሁ እንዳከተመ አድርጋችሁ የምትኖሩት? እስትንፋስ ካለ ድረስ ምንም ነገር አልረፈደባችሁም። የምትመኙት የወደፊት ህይወት ፈልጎ አይመጣላችሁም። በተግባር በድፍረትና በውሳኔ ግማሽ መንገዱን ሄዳችሁ መገናኘት አለባችሁ። አጎታችሁ አበበ የከሸፍኩት ወደፊት ከመራመድ ይልቅ ወደ ኋላ መመልከቴን ስላልተውኩ ነበር። ስለዚህ ዛሬ ያንን የቆያችሁበትን ቦታ ልቀቁ። ከገዛ አእምሮአችሁ እስር ቤት ውጡ። ሊቀይር በማይችል ነገር ራሳችሁ ማጎር አቁሙ። ተነሱ። አሁን ማድረግ ያለባችሁን አድርጉ። ምክንያቱም በህይወት አልረፈደባችሁም። የረፈደባችሁ መጀመር ላይ ብቻ ነው። ተማሩ፣ ተቀየሩ። አመሰግናለሁ። ባላችሁበት ሁሉ ሰላም።